አያችሁ አንደኛ ጴጥሮስ ላይ ስትመለከቱ ይሄንን ቃል ታገኙታላችሁ። ሙሉ በሙሉ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉ፣ እርሱ ስለ እናንተ ያስባልና ኃይል። ስለዚህ ለእኔና ለእናንተ የሚያስብ አባት አለ። ለእኔና ለእናንተ የሚጨነቅ አባት አለ። እሱ ደግሞ ከሰማያት ወርዶ በቅዱስ ገብርኤል ብስራት አማካኝነት ከእናታችን ከቅድስት ድንግል ማርያም እንደ ዓለም ያለ ዋጋ የወደደው መድኃኔዓለም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። አሜን። አመስግኑት እስቲ እግዚአብሔር። ስለዚህ የእግዚአብሔር ቤተሰቦች የሕይወት ውሃ ከፈለገን ሕይወት የሆነ የእግዚአብሔርን ቃል መስማት ነው። ሕይወት የሆነ መልካም ስራ መስራት ነው። ስራ ስንሰራ ለማንም ሳይሆን አንደኛ ስለ ራስ ስራ ነው። ሁለተኛ ከምንም በላይ ደግሞ ስራው ስታከብር በተኛው ቦታ እንዴት ነው የምትሆን? በሰላም ትኖራለህ። ለምን ስራው ትሰራለህ። ከዛ በኋላ እግዚአብሔር ይሄንን ስራ ሰርቼ ስላስጨረስኩኝ እንደዚሁ ደግሞ እግዚአብሔር ማመስገን አለብኝ። ስለዚህ ሕይወት የሆነ ያንተን ቃል ደግሞ ጊዜ ሰጥቼ ስራዬ ነው ብዬ መስማት አለብኝ ማለት ነው። የእግዚአብሔርን ቃል ሕይወቴ ነው ብሎ ካልሰማንኮ ውድ ወገኖች ዋጋ የለም። ዋጋ እንዲኖር አሁን ራሳችን ማዋረድ ነው። ማዋረድ ሲልኮ ሙሉ ለሙሉ ራሳችን በቀደሰው ዓለም ቁጥር አይደለም። ትሕትና ነው፣ ፍቅርን ነው፣ ፍጹምነትን ነው፣ ለሰዎች ቅንነትን፣ መልካምነትን ነው። ይሄንን ካደረገ ሕይወት የሆነ የእግዚአብሔርን ቃል ካገኘን እኔና እናንተ የምንፈልገው ክብርን ሳይሆን ለእኔና ለእናንተ የሚያስፈልገን ጸጋ ሞገስን እግዚአብሔር ይሰጣል። ይችላል አይችልም? ይችላል። የሚሳነው ነገር የለም። ስለዚህ እናንተ አትጨንቁ። ተጨንቃችሁ ቁመታችሁ ላይ ቁመት አትጨምሩ ወይ አትቀንሱ። ስለዚህ ምንም አታደርጉ። ይኸውላችሁ እነ ይስሐቅ እነ ያዕቆብ ብዙ ደከሙ፣ ያው ነው። ሌሎች አባቶች ነቢያት ብዙ ለፉ፣ ያው ነው። ዓለም ግን ልትድን አልቻለች። ሕይወት የሆነ በክርስቶስ ቃልና ሕይወት የሆነ ክርስቶስ ራሱ ከሰማያ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በዚች ምድር ላይ ሥጋ ለብሶ ተመላልሶ አገልግሎቱ ስራው ሁሉ በቀራንዮ መስቀል ላይ ጨረሰ። ክብርና ምስጋና ለስሙ ይሁን። ቅድም እንደተነጋገረ ነው። አሁን ደግሞ ለማስተማር ሳይሆን ክርስቶስ ኢየሱስ የሚመጣው እያንዳንዳችን የሰራነው ልክ ዋጋ ይሰጠን ዘንድ ነው። የዛን ጊዜ ንስሐ ገብተን ራሳችን ተዘጋጅተን ጾመን ጸለይ እንደ ሰው አስበን ወይስ እንደዚሁ ደግሞ ወደ ቀኝና ወደ ግራ ያለን የኖርን ሰዎች እንዲሁ ናናቁ ቆመን ስንሄድ ብቻ ሰዎች የመሰለን አለ። ነገር ግን ውስጣችን ላይ ያለው ቆባል ቀን ብለን አንድ ሆነ እሱ በእውነት እንደተደሰተን በመንግሥተ ሰማያት ላይ እንድንደሰት ዘንድ ማን ይርዳል? እግዚአብሔር አይዛት ይህንን አገልግሎታችን ብቻ ሳይሆን ልባችን ነውና ሁላችን እንዲህ ያለው ቅዱስ ዳዊት ልጄ ዜቃ አያችሁ ሕይወትን ሞላ የሚቀበል ሰው ሕይወትን እንጀራ የሚበላ ሰው ሕይወት የሆነ የእግዚአብሔር ቃል ሲነገር ምን ይሆናል? አፍሳዬን ልቡን ከፍቶ ይሰማል። አያችሁ እዚህ ሆነን እዚህ ማለት እዚህ ሆነ ውጭ ላይ ሌላ የሚያሰብ ሰው የለም ብላችሁ ታስቡታላችሁ? እንደዛ በቤት ሆነ እንደ ቤተ ክርስቲያን ዛሬ በቃ ሳይመች እንዱ ቅርቻ ሆኖ የሚያዘን ቤት ሆነ የለም ብላችሁ ታስቡታላችሁ? ሁላችን እዚህ ስለበቃ ጻድቃን አይደለንም፣ ኃጢአተኞችም አይደለንም። ሁሉ እግዚአብሔር ያውቀዋል። ስለዚህ አንተ ታውቃለህ ብለን ደግሞ እኛ ከመጣን እግዚአብሔር የሚያስፈልገው ነገር ሁሉ ለመሰጥ የታመነ ነው። ስለዚህ ሕይወት ውሃ ያለበት ቦታ ፍለጋ እንምጣ። ሕይወት ውሃ እንፈልግ፣ የሕይወት እንጀራ እንፈልግ። ይህ የሕይወት ውሃና ይህ የሕይወት እንጀራ ማን ሳይሆን ሳይሆን ሳለ አምላክ
በመሳይ እግዚአብሔር የእመቤታችን የቅድስት ድንግል ማርያም ልጅ የሁላችን አባት አማኑኤል ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። እልል ብላችሁ አመስገኑ። ስለዚህ አንጨነቅ፣ አንሸበር። የሚያስጨንቀ ነገር ሁሉ ለአባታችን ለመድኃኔዓለም ለአባታችን ለአማኑኤል እንስጥ። እስከ በኋላ እሱ ምን ያደርገናል? ያረጋገናል። የወደቃችሁ ካላችሁ አያችሁ፣ በእንቅፋት እኮ አይደለም። በኑሮ የወደቀ ሰው ይኖራል። በበሽታ የወደቀ ሰው ይኖራል። በአንድም በሌላ የወደቀ ሰው ይኖራል። እንደዚህ በዘረኝነት የወደቀ ሰው ይኖራል። ለዚህ ሁሉ መፍትሄ ከምንም በላይ ወደ እግዚአብሔር መመለስና እውነተኛ ሕይወት ውሃም መጠጣት፣ እውነተኛ የሕይወት እንጀራ መብላት። ሕይወት እንጀራ በእውነት ለሰው ልጅ ድነት ከሰማይ የወረደው እውነተኛ እንጀራ እሱ ኢየሱስ ክርስቶስ ነው። የእሱን ሥጋ የእሱን ደም ስንበላ ስንጠጣ የእግዚአብሔር ቤተሰቦች በሕይወት እንኖራለን። ይህን ስልክ በያጣት በተንኮል አይደለም። አልቅሰን ተመልሰን ማረን ይቅር በለን መልሰን ማን ይመለሰን? እግዚአብሔር መልሰን ብለን እንደዛ ደግሞ ካለን ተመልሰን ሥጋው ደግሞ ከተቀበለን ከሊቃውንት ቤተክርስቲያን አባቶቻችን ጋር እየተነጋገረን ከሆነ እግዚአብሔር ከወደቀንበት ያነሰናል። ስለዚህ እግዚአብሔር ያነሳው ማንም መመለስ አይችልም። በሥጋው ሊጎዳ ይችላል። አያችሁ፣ ከገንዘብን ጀምሮ ከአንድነትን ጀምሮ በተለያየ መንገድ ሰውን ሊጎዳ ይችላል። ነገር ግን ሰው ሕይወቱን ሊጎዳ አይችልም። ሕይወቱን ሥጋው ሁሉ በአንድ ላይ ወደ ገሃነም መጨመር የሚችል እግዚአብሔር እናንተን አይጉዳችሁ። ይሄንን ተስፋ አድርጉ። እኔ ያለ ሰላምን ያጣችሁ፣ ረፍት ያጣችሁ፣ ጤና ያጣችሁ ሁሉ ሰላሜን እሰጣችኋለሁ ይላል እኮ እግዚአብሔር። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ጀምራችሁ ስትመለከቱ ይህንን ቃል ታገኙታላችሁ። ሰላምን እተውላችኋለሁ ይላል። ስለዚህ ሕይወትን ውሃ የጠጣ ሰው ሕይወት ውሃ ያገኛል። ሕይወት እንጀራ የበላ ሰው የሕይወት እንጀራ ያገኛል። ይህ ሕይወት ውሃ ይህ ለዘመናት የማይቀረውን ሁሉ ነገር ማድረግ የሚችል ይህንና የእናንተ አባት ድንግል ማርያም ልጅ ነው። ስለዚህ እሱ ውሃን አስመስሎ እሱ እንጀራን አስመስሎ ያልተናገረ ያላስተማረ ጊዜና ሰዓት የለም። ስለዚህ ከብሉይ ኪዳን ከአዲስ ኪዳን አንድ አድርጎ ሁላችሁ ክርስቶስ ይህንን ሥራ ይሠራልና በእውነት ሁላችን እነሱም ሆነን መመላለስ ሳይሆን እያለቀሰን ንስሐ እየገባ አንድ ሆነን ለቅድስት ቤተ ክርስቲያን ለእውነት ቆመን እንድንመላለስ ዘንድ አምላካችን እግዚአብሔር ይርዳል። እንግዲህ ያው አንድ 25 ደቂቃ ቆያለሁ። እውነት ነው እንደ እኔ 20 ደቂቃ ይቀኛል ያልኩ ነበረ። ነገር ግን ሊቃውንተ ቤተ ክርስቲያን አባቶቻችን ዕድሜ ይስጣችሁ በጊዜ ነው የጨረሱት። ልክ ደግሞ ከዛሬ ሳምንት በኋላ ዝማሬ ጭብጭባ እንግዲህ ያው ሁላችን እያዘንን ክርስቶስን እያስብን አይደለም። ሁላችን የምንማማሩ ክርስቶስን እያስብን እንግዲህ እኔ ዝማሬ ጸጋ